ብዙዎች በጉጉት የሚጠብቁት ሲያገኙት ደስ እንዳላቸው የሚናገሩለት እንዲሁም ደግሞ ዩቲዩብ ሞኔታይዝ መሆናችሁን የሚያረጋግጥበት አድሰንስ ፒን እጅ ገብቷል። ከረጅም እና አድካሚ ጉዞ በኋላ ኤክስፓየር ሊያደርግ 4 ቀን ሲቀረው ብቻ እጅ ገብቷል። እንዴት እንደገባ፣ ምን አይነት ስህተት ተሳስቼ እንደነበረ፣ እንዴት ፖስታ ሳጥን እንዳወጣው፣ ከዛም በኋላ የፖስታ ሳጥኔን እንዴት አስተካክዬ እንዳስገባሁኝ እኔ ነግራችኋለሁ። አብራችሁኝ ቆዩ። እንግዲህ በመጀመሪያ ነው የሄድኩት ወደ ፖስታ ቤት ነው። ወደ ቤተል ፖስታ ቤት ነው የሄድኩት። ቤተል ፖስታ ቤት የሄድኩበት ምክንያት እንግዲህ አድራሻዬን ሳስገባ ቤተል ፖስታ ቤት ብዬ ነው ያስገባሁት። እሱ እንዴት እንዳስገባው በኋላ አሳያችኋለሁ። ነገር ግን ካልተደወለላችሁ ፖስታ ቤት መሄዳችሁ ምንም አይነት ጥቅም የለውም። ሳይደወላችሁ አትሄዱ፣ ወደ እነሱም አትደውሉ። ምክንያቱም ሲገባላችሁ እነሱ በ2 በ3 ቀን ውስጥ እነሱ ጋር እጃቸው ጋር እንደደረሰ ወዲያውኑ ነው የሚደውሉላችሁ። እኔ ጋር በ21 ተልኮ በ21 ፖስታ ቤት ደርሶ እኔ ጋር በ23 ነው የተደወለልኝ። ስለዚህ ታግሳችሁ መጠበቅ አለባችሁ ማለት ነው። ሊቃጠል 7 ቀናት ሲቀሩት ነው እኔ ጋር የደረሰው። 4 ወር ሙሉ አልተላከልኝም ነበር። 4 ወር ሙሉ ግን ያልተላከልኝ በእነሱ ጥፋት ሳይሆን በእኔ የአሞላል ስህተት ነው ማለት ነው። በናሽናል አይዲ ነበር ፖስታ ሳጥኑን ያወጣሁት። እሱን ስህተቴን አሳያችኋለሁ፣ ምን ማስተካከል እንዳለባችሁ ነግራችኋለሁ። በመጀመሪያ ግን ይህንን ፒኑን አንቦክስ አድርገን ስንሞላ አሳያችሁ። እንግዲህ ሲላክላችሁ በእንደዚህ አይነት መልኩ ነው። ከዛ በኋላ ፒናችሁን ለማንም አታሳዩ ይላል። ኦልሬዲ ግን እኔ ስለሞላሁት እናንተ አያችሁትም አላያችሁትም ምንም የምጎደው የምጠቀመው ነገር የለም። ስለዚህ ፒኔ ይሄ ይመስል ነበር። ከዛ በመቀጠል እንግዲህ ወደ አድሰንስ ዌብሳይት ነው የሄድኩት፣ ወደ አድሰንስ አካውንቴ። አድሰንስ አካውንቴ ላይ እንደምትመለከቱ እዚህ ጋር ኤፕሪል 1 ያልቅ ነበር። እኔ ጋር ከደረሰ ከ10 ቀናት በኋላ ያልቅ ነበር ማለት ነው። ስለዚህ በፍጥነት ነበረ ማስተካከል የነበረብኝ። ሪሴንድ ብዬ በ3ኛ ሙከራዬ ነው ይሄኛው ይመጣልኝ። 2 ጊዜ ከዚህ በፊት ሞክሬ ነበረ። ምን አይነት ስህተት እንደተሳሳትኩ ነግራችኋለሁ። ከዛ እዚህ ጋር እንግዲህ ፒናችንን አስገባን። ከዛ በኋላ ሰብሚት ማለት ነው። የላይኛው እንደምትመለከቱት አይደንቲቲ ቬሪፊኬሽኑ ኮምፕሊት ሆኗል። ይሄኛው ኮምፕሊት ይሆናል ማለት ነው። እንደምትመለከቱት ነው። ካስገባሁት በኋላ ሪፍሬሽ ስናደርገው እዚህ ጋር ዩር ፔመንት ኢዝ ሆልድ የሚለው እሱ ይጠፋል ማለት ነው። እንደምትመለከቱት ነው። ቀይ ዋርኒንግ ሰጥቶኝ የነበረው። ስለዚህ ሁለቱም አይደንቲቲም አድሬሴም ቬሪፋይ ሆኗል ማለት ነው። በመጀመሪያ እንግዲህ የምትሄዱት ወደ ፔመንት ኢንፎ ነው። የተሳሳተውን ለማስተካከል ፔመንት ኢንፎ ላይ ከገባችሁ በኋላ ማኔጅ ሲቲንግ አለ። እዚህ ጋር እንደምትመለከቱት እኔ ተሳስቼ የነበረው ከዚህ በፊት አድሬስ ላይን 1 ላይ አስገብቼ የነበረው ኢትዮጵያ የሚል ነበር። ኢትዮጵያ ሳይሆን ፖስታ ሳጥናችሁን በናሽናል አይዲ ከከፈታችሁ ቨርቹዋሉን በፒኦ ቦክስ ብሎ እንደምትመለከቱ የበፊቱ 1 2 3 4 ናን እያለ በቁጥር ነበር። ይሄኛው ግን በቁጥር አይደለም፣ እንደምትመለከቱት አልፋቤት አለው። ስለዚህ ፒኦ ቦክሱን ከላይ ነው የምታደርጉት በናሽናል አይዲ ስትከፍቱ ማለት ነው። ከዛ የታችኛው ላይ ቤተል ብራንች ፖስት ኦፊስ ብራንቹን ታስቀምጣላችሁ። ከዛ ከስር ደግሞ ፖስታል ኮዱን እና ያላችሁበትን ከተማ አዲስ አበባ ብላችሁ ታስገባላችሁ። አዲስ አበባ እና 1000 ፖስታል ኮዱን 1000 ካላችሁት ራሱ ኢትዮጵያ እየኖራችሁ እንደሆነ ሪኮግናይዝ ያደርጋል። ቀጥታ በፖስታ ሳጥናችሁ ይደውላችኋል ማለት ነው። እኔ ተሳስቼ እንግዲህ ለ2 ጊዜ ሪሴንድ ስለው ያንን አላስተካከልኩም ነበር ማለት ነው። እናንተም እንዳትሳሳቱ ማስተካከል አለባችሁ። መጀመሪያ ፖስታ ሳጥናችሁን ካስቀመጣችሁ በኋላ ነው ቤተል ብራንች ፖስት ኦፊስ። ከዛ በመቀጠል ፖስታል ኮዳችሁንና የት እንደምትኖሩ የምታስቀምጡት ማለት ነው። እነዚህን ካደረጋችሁ በ2 ሳምንት ውስጥ የአድሰንስ ፒናችሁ እጃችሁ ይገባል ማለት ነው። ስለዚህ እንግዲህ እናንተም እንደኔ እንዳትሸወዱ። ቀጣይ ደግሞ ጸዴ ቪዲዮችን እንሰራለን። በዩቲዩብ ብር መስራታችን እንቀጥላለን። ይመቻችሁ።